በየግንባሩ ተሰልፋችሁ በመዋደቅ ላይ የምትገኙ የአብዮታዊ ጦር አባሎች በብዝበላና በጭቆና አገዛዝ ስር ሆኖ የግፍና የስቃይ ኑሮ ሲለበስር እንኳ ሞትናትና ማድረስጋር የወደፊት ራሱ በጨበጠበት በአብዮታዊ ዘመን የሚያስረካና የሚያስረክብ ማን ነው? ይደመሰሳሉ! 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 የሰሜኑ ግንባር ጀግኖች እነዚህን አሻንግሊቶች አይቀጡ ቅጣት ቀጣችሁ አንኮታክቷችሁ አሽመድምዳችሁ ሰባብራችሁ በመቀበሪያቸው በሳህል አውራጃ ሰብስባቸዋል። ዛሬ የሚቀራችሁ አፈር ማልበስ ብቻ ነው። ውድ ጓዶች በአጠቃላይ ዛሬ ጠላት ተከቧል። አከራካሪና ቁልፍ ናቸው የሚባሉ ቦታዎችና መቃረቢያዎች ሁሉ በወገን ኃይል ይዞታና ቁጥጥር ስር ናቸው። ወሳኙ ማጥቃታችን የሚሰነዘረው እንደወትሮው ከአንድ ወይም ከሁለት አቅጣጫ ብቻ ሳይሆን ከሰባት በላይ በሆኑ ቦታዎችና አቅጣጫዎች በአንድ ጊዜና በአንድነት ነው። ህዝባችንና ወዳጆቻችን የማያዳግም ውጤቱን ጠላቶቻችን ውድቀቱን በጉጉት የሚጠባበቁት ወሳኝ ትግል ነው። በመሬትም ባየርም አንዳንዶቹ ተጠግቻቸዋል፣ አንዳንዶቹ ወጥቼባቸዋል። እዛ ላይ ይዛችሁ የወጣችሁት መድፍና ታንክና ምናምን በአንድ አጋጣሚና ሁኔታ ወይ ቀን ወይ ሌሊት ጠላት ሲያጠቃጥላችሁት ነው የምትመለሱት። ስለዚህ ፓርቲያችንና መንግስታችን ሁለታችሁንም ነው የሚያስታጥቀው። ይሄን ታውቁ የለም? አብዮቱ ሲጀመር ሻዕቢያ የሻምበል አቋም ነበራት እና የመቶ ተራ ድብልቅልቅ ያለ መሳሪያ ይዛ ስታበቃ ነበር ወራ የምታራምደው። ያን ጊዜ እዚህ በተከፋፈልና ኢህአፓ ባሽበደመደው ደካማ ሰራዊት መካከል ጥቂት ሰው ይዛ ስታበቃ ከፍተኛ ሽብር ትነዛ ነበረ። እኛ አብዮቱን ስንጀምር ሻለቃ ስትል ብርጌድ ስትል ዛሬ በክፍለ ጦርና ብሎም በሜካናይዝ ማን ነው ይሄን ሁሉ ያስታጠቀው? በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠነው አይደለም እንዴ? እንዲህ አይነት ትግል ነው የቀጠናል። ለዚህ ህዝብና ለዚህ ፓርቲ የሚያቀርበው ይሄ አደገኛ ፎርስ ነው። በፍጥነት መጥፋት አለበት ጓዶች። ኤርትራ ውስጥ አንድም ቀን ጦርነት ሳይደረግበት የቀረበት ጊዜ የለም። አንድ ኮረብታ እንይዛለን፣ ሌላ ኮረብታ ይዛል። አንድ ሸጥ እንይዛለን፣ ሌላ ሸጥ ይዛል። እረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ። ንቀውናል፣ ደፍረውናል። ብታምኑም ባታምኑም በቁም ሞተናል። Finally, Mr. President, let me just ask you, as you reflect on all the things that we've talked about, the war, the famine, the economic conditions in your country, the perception of the world outside, do you yourself, at this point, looking back over all that, have any regrets about the past 15 years of your administration? Any things that you wish you could change? We have planned in the past for the social and economic betterment of our people. And I must say that our performance in the past has been really good, and I don't regret. There are no areas in which I say that our performance was poor, so I have no bad conscience at all. But of course, the most lamentable thing in this is that something I regret very much, that we did not have peace. My grandparents did not know peace.
አባቴ ሰላምን አቅም My father did not know peace in this country. እኔ ሰላምን አላቀም And I don't know peace. ምናልባት ልጅም And who knows, my child or my children also will never experience peace in our, and I'm very sorry about that. Well, Mr. President, thank you very much for being with us. Meine Befehle sind in den Wind gesprochen. Es ist unmöglich, unter diesen Umständen zu führen. Es ist aus. መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራሉ።